እስቲ እንዴት አባቷ እንደምትሆን እንያት እንዴት ይወጣው እንደሆነ እስቲ አየዋለሁ ይያሉ ነገሩ ነው እንጂ ጮቤሱ አይጎዳም ይባላል አይደል አባባል ነው ይድናል ይመስለኛል ያንዳንድ ሰዎች ተግባርም እንደዛ ነው ተቸግራችሁ ሲያዋችሁ አንዳንዴ ማጣፊያው ያጥረንና ምኑን ከመኑ እንደምናደርገው ግራን እንጋባለን ያኔ አቅጣጫውን ከማሳየት ይልቅ በእናንተ መልፋት በእናንተ ውጣ ውረድ ደስታን የሚያገኙ ሰዎች አሉ ዳር ላይ ሆነው ያዋችኋል እስቲ እንዴት አባቷ እንደምትሆን እንያት እንዴት ይወጣው እንደሆነ እስቲ አየዋለሁ ይያሉ በቀላሉ ሊያግዟችሁ የሚችሉ ሰዎች ይሆናሉ ያንንም ካለ ማድረጋቸው እንደገና በእናንተ ስቃይ ደግሞ የሚደሰቱ ሰዎች መሆናቸው ደግሞ ትንሽ ይከብዳልና ጠጠር ማቀበል ቢያቀታችሁ በሰዎች ሐዘን አትደሰቱ ያ የሚያለፋው ነገር ያልፋል ችግሩም ደግሞ ጠንካራ አድርጎ ነው ሰውን ወደ ተሻለ ደረጃ ከፍ የሚያደርገውና በሰው ስቃይ በሰው መቸገር የምትደሰቱ ሰዎች ትዝብት ነው ትርፉ ነገሩ ነው እንጂ ጩቤ ሰው አይጎዳም የሚባለው እንደዛ ነው ያሳምማል ጉዳት ያደርሳል ግን ደግሞ ይድናልና